Hey, wariya! እንዳው ዛሬ ምን አይነት ሸቃባ ቀን ነው በእናትህ? እስኪ በእናትህ ስልኬ ዘጋብኝ መሰለሽ፣ እስኪ አስደውይ። ትሽ ደግሞ በዚህ መጣች ሌባ። አይገርምሽም? ወደ ኋላ ተመልሼ 70,000 ይቀልባለሁ። ችጋራ ኤርሜ ከድሬ ሸገር መጣ ለዘመዶች ያመጣሁትን ሰልባጅና ሙሸበክ ይዝረፉኝ። ወይኔ የተረገመ ቀን። ለዚህ ነው እንደዚህ ሆንሽ? አሃ እና ሰው ቤት ራቁቴን ልሂድ? ይኸው ለብሰሽ አይደል እንዴ? ያቁል ልቢው ገብርኤል ባዶ እጄ ማለቴ ነው። እኔ ያለው አይደል እንዴ 5 ዓመት ልፋቴ መና የቀረው? ምን ሚስቴ 5 ዓመት ልጅ ድላቤ ሄዳ ነው በሆነልኝና ባሳደግኩት እና ይዛው ነው ሄደችው። አንቺ ሄደላሽ ነሽ። ምን ይደላኛል? በእናትህ ንብረትን ተዘርፈ። ግን አንተ ምን ሆነ ነው? ለ5 ዓመት ሌት ተቀን ሳልል አጥንቼ ተምሬ ይኸው 2 ዓመት ስራ በመፈለግ ጫሜን ጨረስኩት። ወይ ለዚህ ነው እንዴ? በእናትህ አነስ ያሉ ስራዎችን አልሞከርክም? የ5 ዓመት ልፋቴን ትንሽ ነገር የሚከሰኝ ይመስልሻል? አቦ ገንዘብ በ20 ነው ወንድሜ። እሱ መች ጠፋኝ። የሰማ ግን አይመስለኝ። ምኑን? ገንዘብ በ20 የሚባለውን ፕሮግራም ነው። የት ነው? ምንድን ነው ቦታው? እዚህ ነው። አየህ ካንተ የሚጠበቀው ኢንተርኔት ብቻ ነው። መቼም ጊዜ ዲጂታል ነው። ከፈለክ ቆመ፣ ከፈለክ ተኝተህ መሰልጠን ትችላለህ። ለስንት ቀን ነው? ነገር በ3 ይዘናል ለወንድሜ። 3 ቀን ይበልጣል ከ5 ዓመት። አይ አንተስ መፍትሄን አገኝ። እኔ ያው የማላውቀው ከተማ መጥቼ ጠፍቻለሁ። ቆይ እዚህ ቤተሰብ ካለሽ ለምን አትደውይላችሁ? እኔ እሱ ጠፍቶኝ ነው ስልኬ ዘግቶ እንጂ። ያምሬ ነው። በነፃ መሆኑን እያወቀ ሰው እንዴት ይፈዛል? በእናታችሁ ሃሎ ወሪያ ይላሉ ምቆንጆነሽ ሲሰማቸው ሳዳምጥ ሳስተውልም ስረዳቸው ስላንቺ ምቆንጅነት ወይ ጉዳቸው አሰልፎ ሲሰጡሽ ናይስማቸው እኔ ግን ምንም ቢሆን ማልጠላቸው ልጆችሽን ማደራ መማትቻቸው ከለየት የሚፈልጉን ቤትያቸው አንድነት ይሰብስብኝ። እኔም በጣም ነው የምወድ። አበሻዊ ነሽ ውድ እህት ሰላም ሁኚ ጤና ይስጥልኝ እህት ዘመን ጊዜም ከእኔ ጋር ሁኚ እናቴም ነሽ እህት። የኔ ቆንጆ እንደሱ የሚባለው ሰው ወድሻለሁ ስልሽ ብቻ ነው እኮ። ይኸው በቴክስት እኮ ብሎኝ ነው። ከወንዶች ጉዳይ አባልነት ሊባረር ስለሚችል መቼም እንደዚህ አይልሽ። አንቺ ያምሻል እንዴ? ይሽ ከዚህ ጅል አትወደኝ ማ? እኔ ቴዲ ሴት ለተባለው የበታች ፍጥረቶች መቼም ቢሆን እጅ አልሰጥም። እህቴ ደህና ነሽ? የተጎዳሽበት ቦታ አለ? ንገሪኝ እንጂ። ደህና ነኝ። እድሜ ለነሱ። አታስቢ፣ ለቶርክ ስትል አንዱ ቅልብ አድርጓታል። በጣም አመሰግናለሁ። ለመልካምነታችሁ ምሳ በልታችሁ ነው የምትሄዱት? ነው ግቡ ግቡ። አረ እንሄዳለን። እባካችሁ ተነስ፣ ተቀመጥ፣ ተንበርከክ። ማን አባቱ ነው እህቴን የሚወዳት? እሱ። አንተኛው ሚዜ ነህ? አዎ። አንተስ ትወዳታለህ? አዎ በጣም። እና ምን አባውን ነው ጓደኛ ፊት አልወድሽም ያልካት? ኧረ እኔ እኮ እንዳይበላብኝ ብዬ ነው። ኧረ እኔ አልበላበትም። ሽንታ አንተኛው ትሰማለህ? እሷን ከፈለግካት የራስ ቤት ሊኖር ይገባል። አለኝ በማኮ ሪል ስቴት። የት ነው? ብዙ ሳይት ነው ያላቸው። በዛ ላይ ለመግዛት ዋጋቸው በጣም ርካሽ ነው። አሪፍ። ተነሱ። አሁን ብሌን ትመጣለች። ጓደኛ ፊት ፍቅርን ትገልጽላታለህ። እሺ። ጀግንነት ወንድነት ሳይሆን ብልህነት ነው። እሺ ትሽ ምድረ ሽንታ። የዚች ልጅ ትቢት አስተንፍሽላት መጣው። የቅናሽ አባቢ ያማ እንዴ ልቀቀኝ ወደዛ። እንዲህ ስትመናቀሪ ላየሽ እኮ በራስ መተማመን ያለሽ ነው የምትመስዪው። ተው እባክህ፣ ግዴታ በራስ መተማመኔ ለማሳየት ራቁት የሚል ነው ያለብኝ? አይ
አይኔን አፍጥጠሽ ካየሽኝ በራስ መተማመን እንዳለሽ አምናለሁ። አንተ እንድታምነኝ ብዬ የማደርገው ምንም ነገር የለኝም። እሺ ፈሪ ነሽ? እሺ ማንም ብሎኝ አያውቅም። እሺ ውሻ ነሽ ደነዝ። እንደ ሳምሽኝ ቆጥረዋለሁ። ዛሬ ደግሞ ምን ሆነሻል? እዩ እስኪ ከንፈሬን። አላበጠም? አላበጠም። ምን ሆነሻል? አንዱ ደነዝ ምን ቢምቢ በልቶኝ። ታላቁን የምግብና የመጠጥ ፌስቲቫል ትቶ አንቺን ይበላሻል። የት ነው? ሚሊኒየም አዳራሽ ነው። ኧረ እባክሽ መቼ ነው? ጥር 9ና 10 ነገ ማለት እኮ ነው። እኔን ከምትበላ ሚሊኒየም ሄደህ ብትበላ ጥንት ይወፍር ነበር። ቆይ እሰራለሁ። ምን? አይ ምንም። ለማንኛውም ከ200 በላይ አቅራቢዎች፣ ነጋዴዎች፣ ሬስቶራንቶች፣ የሆቴሎችና ብርቱ ቲክቶከሮች ውድድር አለ። ለማንኛውም ዝንጥ ብለን እንሄዳለን። እሺ ግን ባባን ለማን ጥለን? የልጆች ኩሽና በታዋቂ ሼፎች፣ በባህላዊና በዘመናዊ ሙዚቃ የታጀበ ድግስ ነው። በቃ እንሄዳለን። እንዴ አጀሪት! ወይኔ በመድኃኒዓለም አፉን እንዳይከፍት። የኔ እናት አወቀው? አዎ እንደ ወንድሜን ማየው ያልሽኝ ልጅ ነዋ። አረ ኦኬ፣ አብረን ካልሆንን እያለ የሚያስቸግርሽ ልጅ ነዋ። ምን? በጣም አዝናለሁ ቴዳ። አንተ ልጅ ግን ስንፈት አስተሳሰብ አለብህ አይደለ? አይ የለብኝም። ቆይ ቆሜ እንድቀርልን ነው የምትፈልገው? አስቢ እስቲ፣ ሪሌሽን ውስጥ ገባሽ ማለት ባልሽ ቤስት ፍሬንድ እንዲኖርሽ አይፈልግም። ያ ማለት ደግሞ እኔ ብቸኛ ሆንኩ ማለት አይደለም። ስለዚህ አንተ ገርል ፍሬንድ ካላስክ እኔ ቦይ ፍሬንድ መያዝ አልችልም ማለት ነው። ቶሎ የምትረጂኝ ነገር ስወደው ነው። አዎ ነው። ባለጌ ነሽ ደነዝ ቲ ወጣቲ ወይ ማአልቲ። ሴት ሳይ ፍዝዝ ድንዝዝ ነው የሚለው ግን ወይ ሶካል የወንድሜ ጸባይ ነኝ የማውቀው። ኬድኩኝ ከ5 ደቂቃ በኋላ ምናምን ትመጫለሽ። እሺ እሺ ጥላይ በየሄድኩበት እያነፈነፍሽ ትመጫለሽ እና ደበረ። ይልቁን ለቁም ነገር ነው የመጣሁት። ከአንቺ ቁም ነገር? እስኪ ልስማ። አቅሜን ላሳይ እፈልጋለሁ። በማቃጠል ነው? አልቀለድኩም። በ50 ብር ናሲዝና መጣጣል ግጠመኝ። በ100 ብር አድርጊው። ይኸው ሃይ ቤል። ሰላም ቆንጆ። ወንድሜ በቃ ክላስ ረፍዶብናል። እሺ ቻው። ቶሎ ቶሎ እንሂድ። ወይኔ 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 በስስ ጎኔ ገብታ እጥብ አርጋኝ ትሂድ። ፈጣሪ ሲጥ አርጌ እንዳልገላት ትዕግስት ውስጥ። ምን ነው ችግር አለ? የለም ሂሳብ አምጣልኝ። የታባቱ ሰራ አይደለት። ኧረ እኔ ከዚህ እንጥፋ። ምንድነው? እሺ ምን በለው? እኔ 200 ብር ነው ያለኝ። ውድ ነገር አዘሽ ፊት እንዳታዋርጂ። የሀብታም ልጅ አይደለች እሷ፣ ፊክስ ታደርገዋለች። እኔ ደግሞ ወንድ ነኝ። አስተካክለው መናጢ ወንድ። እዛም እንደዚህ ብለሽ አዋርጂኝ። እሺ ወይኔ ጌታዬ፣ ጌታ አባቱ ላይ መጣ ነው። ሂሳብ ዛሬ በኔ የማይሆነውን ዛሬማ እኔ ነኝ የምከፍለው። ምላሱንም እጁንም ምን አለ ፈጣሪ በቆረጠለት። ወይ አይሆንም፣ እኔ ነኝ የምከፍለው። በፍጹም እኔ ነኝ የምከፍለው። አርፈ ተቀመጥ። ተው ሰተሹ ጉዱን ባየውለት። በጣም እናመሰግናለን። በቃ ሌላ ቀን እንገናኛለን። እሺ ተኔ ቆንጆ ቻው። የማያልፍለት ድሀ ሀብታም ይጋብዛል። ቆይ እሺ ብትልስ ኖሮ? አዎ አንቺ። እኔ ማዝኑ ለራሴ ነው። አንቺ ደግሞ ምን ሆንሽ? ገንዘብ ያለው ወይ አእምሮ ያለው ጓደኛ አልሰጠኝ። ምን ሲል አንተን እንደው እንዳስተዋወቀኝ አላውቅም። ሴትዮ መሄድ ትችያለሽ። እሺ ነው ልሂድ? ጥርግ በይ። ፖሊስ ሰራለ ሞት ነው። ወይኔ ስታምር እንዳትከተለኝ እሺ።
አሃ ሲሉ ሰምተሻል። እንዳሳረርከኝ አትቀራት። እቺ የተረገመች አንቺስ ግን አምጪው እንዳትከተለኝ ከያዝኩሽ ግን ቡቺ